ሰላም ጤና ይስጥልኝ ክቡራትና ክቡራን የጄኤምኤን ቴሌቪዥን ተከታታዮች እንደምን አምሽታችኋል። ዕለታዊ ስፖርታዊ መረጃዎችን እያደረስኩኝ ብርሃኑ ሽቱነ አብሬያችሁ ቆይታ አድርጋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። የስሁል ሽሬ የቡድን አባላት በህመም ላይ ለሚገኘው የመቀለ ሰባ እንደርታው ምክትል አሰልጣኝ ኮማንደር ዮሐንስ ሲሳይ 50,000 ድጋፍ አድርገዋል። በተጫዋችነትና በአሰልጣኝነት በኢትዮጵያ እግር ኳስ የራሱን አሻራ ያሳረፈው የቀድሞ የትራንስ ኢትዮጵያና ዋልታ ፖሊስ ትግራይ እንዲሁም የመቀለ ሰባ እንደርታ ምክትል አሰልጣኝ ሆኖ በመስራት ላይ የነበረው ኮማንደር ዮሐንስ ሲሳይ በአሁኑ ወቅት በካንሰር በሽታ በከፍተኛ ሁኔታ ታሞ ይገኛል። በመሆኑም ሕክምናው በሀገር ውስጥ የማይሰጥ ስለሆነ ከኢትዮጵያ ውጭ ወጥቶ እንዲታከም የሕክምና ባለሙያዎች ማረጋገጫ ሰጥተውታል። በመሆኑም ለሕክምናው ውጭ ሀገር በመሄድ እንዲታከም ለመላው የስፖርት ቤተሰብ የቀረበውን የድጋፍ ጥሪ በመቀበል የመቀለ ሰባ እንደርታ ተጫዋቾችና የአሰልጣኝ ቡድን አባላት መዋጮ በማድረግ የ600,000 ብር ድጋፍ ማድረጋቸው ታውቋል። ሌሎች ክለቦችም ይህንን መልካም አርአያ ያለውን ተግባር ተቀላቅለው ድጋፍ እንዲያደርጉ ጥሪ ቀርቧል። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ጨዋታ ባርሴሎና ዛሬ ምሽት በሜዳውና በደጋፊዎቹ ፊት ኢንተር ሚላንን ያስተናግዳል። ትዕግስት ሁሉ ተጨማሪ አላት። የሃንሲ ፍሊክ ቡድን ቅዳሜ ዕለት በስፔን ኮፓ ዴል ሬይ የፍጻሜ ጨዋታ ሪያል ማድሪድን ማሸነፉ ለዛሬ ጨዋታ የሞራል ስንቅ እንደሚሆን ይገመታል። የሲሞኔ ኢንዛጊ ቡድን ኢንተር በአንጻሩ በሴሪያው 2 ተከታታይ ሽንፈቶች ደርሰውበት የመሪነቱን ስፍራ ለናፖሊ አስረክቦ የሚያደርገው ሌላ ወሳኝ ግጥሚያ ነው። ቡድኑ በ33ኛና 34ኛ ሳምንት የሴሪያው መርሃ ግብር በቦሎኛና ሮማ ከተረታ በኋላ ከሊጉ መሪ ናፖሊ ጋር የ3 ነጥብ ልዩነት ተፈጥሮበታል። ሁለቱ ቡድኖች በዚህ መድረክ ለመጨረሻ ጊዜ በ2022-23 በምድብ ማጣሪያ ተገናኝተው ሳንሲሮ ላይ 3-3 ካምፕኑ ላይ ደግሞ ኢንተር 1-0 ማሸነፉ ይታወሳል። በ2009-10 የውድድር ዓመት በግማሽ ፍጻሜ ተገናኝተው የሞሪኖ ቡድን የፔፕ ጋርዲዮላን ስብስብ በድምር ውጤት 3-2 ያሸነፈበት አጋጣሚ ዛሬም ድረስ ከስፖርት ቤተሰቡ የትውስታ ማህደር አልጠፋም። ዛሬ ምሽት 4 ሰዓት በሚጀምረው ጨዋታ ባለሜዳው ሆኖ የሚጫወተው ባርሳ የአውሮፓውያኑ 25 ከገባ በኋላ በሁሉም መድረክ ውድድሮች ካደረጋቸው 28 ግጥሚያዎች በአንዱ ብቻ በመረታት በአስደናቂ ግስጋሴ ላይ ይገኛል። የፈረንጆች አዲስ ዓመት ከገባ ጀምሮ 83 ጎሎችን ተጋጣሚው ላይ በማስቆጠር ከአምስቱ ታላላቅ የአውሮፓ ሊጎች የሚስተካከለው ክለብ የለም። ይሁንና በውድድር ዓመቱ በዚህ መድረክ 11 ጎሎችን በማስቆጠር ድንቅ ጊዜን እያሳለፈ የነበረው አጥቂያቸው ሮበርት ሌቫንዶቭስኪ በጡንቻ ጉዳት ምክንያት የዛሬውና የመልሱ ጨዋታ ያመልጠዋል። የሆላንዳዊውን አጥቂ አለመኖር ተከትሎ በቅዳሜው የኮፓ ዴል ሬይ ጨዋታ ማድሪድ ላይ ያቻነቷን ጎል አስቆጥሮ ጨዋታው ወደ ጭማሬ ሰዓት እንዲያመራ ያደረገው ፌራን ቶሬስ ከላሚን ያማልና ራፊና ጋር እንደሚጣመር ይጠበቃል። ያማልና ራፊና በያዝነው ውድድር ዘመን በጋራ በመሆን በሻምፒየንስ ሊግ መድረክ በጎልና መቻችቶ በማቀበል እንዲሁም ድሎችን በመፍጠር ረገድ የሚስተካከላቸው ጥምረት የለም። ራፊና ብቻውን በሁሉም ውድድሮች 30 ጎሎችን ከመረብ ሲያሳርፍ ለጓደኞቹ ደግሞ 21 ጊዜ አመቻችቶ አቀብሏል። ብራዚላዊ ከአምስቱ ታላላቅ የአውሮፓ ሊጎች የ56 የጎል አስተዋጽኦ ባለው መሐመድ ሳላ ብቻ ይበለጣል። ታዳጊው ስፔናዊ ላሚን ያማል በበኩሉ በ34ኛ ጎሎች ላይ ቀጥተኛ ተሳትፎን አድርጓል። 14 አስቆጥሮ ለጓደኞቹ 20 ጊዜ አመቻችቶ አቀብሏል። ባርሴሎና በሃንሲ ፍሊክ ስር በአውሮፓ ቻምፒየንስ ሊግ መድረክ በጨዋታ በአማካኝ 3.1 ጎሎችን ያስቆጥራል። የኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊም የጥሎ ማለፍ ስፔሻሊስት ከሚባሉት አሰልጣኞች ተርታ ይመደባል። ቡድኑን በ2021 ከተረከበ በኋላ 2 የኮፓ ኢጣሊያና 3 የሱፐር ካፓ ኢጣሊያን ዋንጫዎችን ያሸነፈ ሲሆን የ2023 የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ እንደነበርም አይዘነጋም። በታላላቅ መድረክ ግጥሚያዎች ላይ ጎልቶ በመውጣት የሚታወቀው አሰልጣኙ በያዝነው ዓመት በአውሮፓ ቻምፒየንስ ሊግ ለ10 ደቂቃ ከ54 ሴኮንድ ብቻ በመመራት ባለ ክብረ ወሰንም ነው። በሩብ ፍጻሜው ባየር ሙኒክን ጥሎ ማለፉም አይዘነጋም። የቀድሞው የመድፈኞቹ ተጫዋች ቴሪ ዳንኤል ኦንሪ አርሰናል በመልሱ ጨዋታ ፒኤስጂን ማሸነፍ የሚችል መሆኑን አንስቷል። ሁሉም ነገር ሊሆን ይችላል የሚለው ቴሪ ዳንኤል ኦንሪ አሁንም በውድድሩ አለን፣ አልተሰናበትንም፣ የመልስ ጨዋታ አለን ሲል ተደምጧል። በትናንቱ ጨዋታ ፒኤስጂ ጥሩ ነበር ብዬ አስባለሁ። ስለዚህ አርሰናል በመልሱ ጨዋታ ብዙ ነገሮችን መቀየር እንዳለበትም አሳስቧል።
የማንቸስተር ዩናይትድ ወሳኝ የፊት መስመር ተጫዋች አማድ ዲያሎ የቡድን ልምምድ መስራቱ ተገልጿል። አማድ ዲያሎ ባጋጠመው ጉዳት ምክንያት ከሁለት ወራት በላይ ከሜዳ ርቆ መቆየቱ የሚታወስ ነው። ቀይ ሰይጣኖቹ ዛሬ ከነገው የአትሌቲኮ ቢልባኦ ጨዋታ በፊት በሰሩት መደበኛ የቡድን ልምምድ አማድ ዲያሎ መሳተፍ መቻሉም ተገልጿል። በተጨማሪም ተከላካዩ ማቲያስ ዲላይት በዛሬው ልምምድ መሳተፉ ተገልጿል። እንግሊዛዊው የተከላካይ ስፍራ ተጫዋች ኤሪክ ዳየር የፈረንሳዩን ክለብ ሞናኮን ለመቀላቀል ከስምምነት መድረሱ ተገልጿል። ኤሪክ ዳየር በዓመቱ መጨረሻ በባየር ሙኒክ ያለው ኮንትራት ሲጠናቀቅ ሞናኮን በነፃ ዝውውር እንደሚቀላቀል ዘ አትሌቲክ ዘግቧል። የቀድሞ የቶተንሃም ተከላካይ ኤሪክ ዳየር በሞናኮ ቤት ለአንድ ተጨማሪ ዓመት የመቆየት አማራጭ ያካተተ የ3 ዓመት ውል መፈረሙም ተገልጿል። ክቡራትና ክቡራን የጄኤምኤን ቴሌቪዥን ተከታታዮች ለዕለቱ የያዝናቸው ስፖርታዊ መረጃዎች የእስካሁኖቹ ይመስሉ ነበር። ስፖርታዊ መረጃዎችን ወደ እናንተ እያደረስኩኝ ብርሃኑ ሽቱነህ ቆይታ አድርጋለሁ። ከቀሪ ዝግጅቶች ጋር ሰናይ ቆይታ ተመኘሁላችሁ።